እንደሚታወቀው ቁርአን እየቀራን ያለ ማቆም በመንፈልግበት ጊዜ የቃሉ መጨረሻ ላይ ያለውን ሐረካ ወደ ሱኩን ቀይረን ማቆም ይኖርብናል። ማለትም የቃሉ መጨረሻ ላይ የነበረው ሐረካ ፈትሐ ወይም ከስራ ወይም ዶማ ከነበረ አልያም ተንዊን ከነበረ ሐረካውን ወደ ሱኩን ቀይረን ማቆም ይኖርብናል ማለት ነው። ለምሳሌ አመ የተሳአሉን እዚህ ላይ ኑን ላይ የፈትሐ ምልክት ነበረ። ነገር ግን ስናቆም ወደ ኑን ሱኩን ቀይረን ነው የምናቆመው። የተሳአሉነ ሳይሆን የተሳአሉን። በተመሳሳይ ቁል ሁወ አላሁ አሐድ እዚህም ላይ ዳል ላይ ዶመተይን ነበረ። ነገር ግን ስናቆም ወደ ሱኩን ቀይረን ነው የምናቆመው። አሐዱን ሳይሆን አሐድ። ስለዚህ በእነዚህ ሁለት ሁኔታዎች ማለትም የቃሉ መጨረሻ ላይ ሐረካ ወይም ተንዊን ካለ ወደ ሱኩን ቀይረን እናቆማለን ማለት ነው። ታዲያ ይህ አይነቱ የአቋቋም አይነት አሱኩኑል መሕድ ወይም ንጹህ በሆነ ሱኩን ማቆም ተብሎ ይጠራል። ታዲያ ከዚህ አይነቱ የማቆሚያ ውጭ ሌሎች ሁለት አይነት የማቆሚያ መንገዶች ይገኛሉ። አንደኛው አረውም ሲባል፣ ሁለተኛው ደግሞ አልኢሽማም ተብሎ ይጠራል። ረውም ከሚባለው እንጀምር። ረውም ማለት በአጭሩ አንድ ቃል ላይ ስናቆም የቃሉ መጨረሻ ላይ ያለውን ሐረካ እናነበዋለን። ነገር ግን ስናነበው ሐረካውን ሙሉ በሙሉ ማንበብ ሳይሆን በከፊል ወይም በጣም በስሱ ማንበብ ማለት ነው። ሐረካውን ስናነበው በጣም ስስ በሆነ መልኩ፣ ደካማ በሆነ መልኩ ነው የምናነበው ማለት ነው። በቁጥር ለመግለጽ ያክል የሙሉ ሐረካውን 1/3 ያክል ቀንሰን ወይም ደግሞ በ1/3 አሳስተን በስሱ ሐረካውን አንብበን ማቆም ረውም ተብሎ ይጠራል። እስኪ በምሳሌ እንመልከት። ኢያከ ነዕቡዱ ወኢያከ ነስተዒኑ። አሁን እዚህ ቃል ላይ እንዳስተዋላችሁት ልክ እንደ መጀመሪያ አይነት አቋቋም ነስተዒን ብለን በሱኩን አላቆምንም። በተቃራኒው ደግሞ ነስተዒኑ ብለን ዶማውን በግልጽ አላነበብነውም። ይልቅንስ ዶማውን በስሱ ወይም ደካማ በሆነ መልኩ አንብበን ነው ያቆምነው። ነስተዒኑ ብለን በጣም በስሱ ዶማዋን እናነባታለን። ስለዚህ የረውም የአቋቋም ሁኔታ ላይ ዶማውን በግልጽ ወይም ደግሞ ሙሉ በሙሉ አናነበውም። ነስተዒኑ ሳይሆን ነስተዒኑ። እስኪ ሌላ ምሳሌ እንመልከት። ቁል አዑዙ ቢረቢል ፈለቅ። እዚህም ላይ እንዳስተዋላችሁት ከስራዋን ሙሉ በሙሉ ሳይሆን ያነበብናት ከስራዋን በስሱ ወይም ደግሞ በጣም በትንሹ ነው ያነበብናት ማለት ነው። ስለዚህ ከስራዋን ሙሉ በሙሉ ግልጽ አላደረግናትም። ይልቁንስ ከስራዋን በ1/3 ቀንሰን ወይም አሳስተን ያነበብነው ማለት ነው። ይህ ነው እንግዲህ ረውም ተብሎ የሚጠራው የአቋቋም አይነት ማለት ነው። እዚህ ላይ ታዲያ አንድ ማወቅ ያለብን ነገር ይህን ረውም የሚባለውን የአቋቋም አይነት ተግባራዊ የምናደርገው አሁን በምሳሌዎቹ ላይ እንዳስተዋልነው ዶማ ወይም ከስራ የሚባሉት የሐረካ አይነቶች ላይ እንጂ ፈትሐ የሚባለው የሐረካ አይነት ላይ አንጠቀመውም። ባጭሩ የቃሉ መጨረሻ ላይ ዶማ ወይም ከስራ ከመጣ እንጂ ፈትሐ ከመጣ ረውም የሚባለውን የአቋቋም አይነት ወይም ደግሞ ሐረካውን አሳስቶ የማቆም አይነት አንጠቀምም ማለት ነው። ባይሆን ዶማና ከስራ ላይ ረውምን እንደምንጠቀመው ሁሉ ዶመተይና ከስረተይን ላይም በተመሳሳይ ረውምን መጠቀም እንችላለን። ማለትም የቃሉ መጨረሻ ላይ ዶመተይና ከስረተይን ካለ ዶመተይኑን ወደ ዶማ ከስረተይን ደግሞ ወደ ከስራ መልሰን ሐረካቸውን አሳስተን ማቆም ወይም ደግሞ ረውም ማድረግ እንችላለን ማለት ነው። በአንጻሩ ደግሞ ፈትሐ ላይ ረውም ማድረግ አንችልም እንዳልነው ሁሉ ፈትሐተይን ላይም በተመሳሳይ ረውም የሚባለውን የአቋቋም አይነት ተጠቅመን ማቆም አንችልም ማለት ነው። እስኪ ይበልጥ ግልጽ እንዲሆንልን ይህንን ምሳሌ እንመልከት። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل እዚህ አቀራር ላይ እንዳስተዋላችሁት የመጀመሪያው አንቀጽ ላይ መጨረሻ ላይ ረውም የሚባለውን አቋቋም ተጠቅመናል። ምክንያቱም አልፊል የሚለው ቃል ላይ ያለችዋ ከስራ ስለሆነች ከስራ ላይ ደግሞ ረውም መጠቀም እንችላለን። በተመሳሳይ የሁለተኛው አንቀጽም ላይ መጨረሻ ላይ እንደዚሁ ረውም ተጠቅመናል። ለምንድን የከስራ ተንዊን ወይም ደግሞ ከስረተይን ስለመጣ ሐረካዋን ወደ ከስራ ቀይረን ረውም ተጠቅመን አቆመናል። ሆኖም የሶስተኛው አንቀጽ ላይ ግን የመጨረሻው ቃል ላይ ረውም የሚባለውን አቋቋም አልተጠቀምንም። ለምን ከተባለ እዚህ ቦታ ላይ የመጣው ሐረካ ፈትሐ ስለሆነ ፈትሐ ላይ ደግሞ ረውምን መጠቀም እንደማንችል ተነጋግረናል። ስለዚህ እዚህ ቦታ ላይ ብቸኛው ልንጠቀመው የምንችለው ነገር አሱኩኑል መሕድ ወይም ደግሞ ንጹህ በሆነ ስኩን ማቆም ነው። ስለዚህ አባቢል
ብለን ማቆም ይኖርብናል ማለት ነው። ስለዚህ በጥቅሉ ረውም ማለት አንድ ቃል ላይ በምናቆምበት ጊዜ የሐረካውን ድምፅ በ1/3 ቀንሰን ወይም በጣም በስሱ ወይም ደካማ በሆነ ድምፅ አውጥተን ማቆም ማለት ነው። አሁን ደግሞ ወደ ሌላኛው የአቋቋም መንገድ እንለፍ። አልኢሽማም። ይህ ህግ ልክ እንደ ማንኛውም ወይም ደግሞ ልክ እንደ አብዛኛው የተጅዊድ ህግ በድምጽ የሚሰማ ወይም ደግሞ በጆሮ የሚደመጥ ነገር ሳይሆን በአይናችን የሚታይ የሆነ የአነባብ ህግ ነው። ለዛም ነው ቁርአንን በምንቀራበት ጊዜ ፊት ለፊት ከኡስታዙ ጋር ተገናኝተን ቀጥታ ፊት ለፊት ቁጭ ብለን ከኡስታዙ ጋር መማርና መውሰድ አለብን ብዙ ጊዜ የሚባለው። ልክ እንደዚህ በጆሮ የሚደመጡ ብቻም ሳይሆን በአይን መታየት ያለባቸው ከኡስታዙ ቀጥታ እያየን መውሰድ ያለብን የአነባብ ዘዴዎች ስላሉ ነው። ታዲያ ኢሽማም ማለት ቦማ የነበረውን ፊደል ሱኩን በማድረግ ነገር ግን አፋችንን ቦማ የሚያነብሰው የሚኖረው አይነት ቅርጽ በማስያዝ ቦማን ሳናነብ ነገር ግን ቦማ ያነበበ ሰው በሚመስል ቅርጽ አፋችንን ወይም ከንፈራችንን ወደፊት በመሰብሰብ ማንበብ ኢሽማም ይባላል። ባጭሩ አፋችንን በቦማ ቅርጽ መልኩ እናደርገዋለን ነገር ግን ቦማን አናነበውም። ስለዚህ ፊደሉን ሱኩን እናደርገዋለን ነገር ግን ለሚያይን ሰው ቦማን በሚያነብ አይነት መልኩ ከንፈራችንን ወደፊት ሰብሰብ አድርገን ማንበብ ኢሽማም ተብሎ ይጠራል ማለት ነው። እዚህ ላይ ታዲያ ቦማ ብቻ ያልነው ለምንድን ነው ከተባለ ኢሽማም የሚባለው ይህ የአቀራር አይነት የሚሰራው ቦማ የሚባለው የሐረካ አይነት ላይ እንጂ ፈትሐና ከስራ የሚባሉት የሐረካ አይነቶች ላይ ስለማይሰራ ነው። እስኪ በምሳሌ እንመልከተው። ኢያከ ነዕቡዱ ወኢያከ ነስተዒን። ስለዚህ እዚህ ላይ እንዳስተዋላችሁት ኢሽማም ማለት የቦማን ድምጽ ሳናወጣ ቦማውን በከንፈር እንቅስቃሴያችን ብቻ መግለጽ ማለት ነው። በጥቅሉ ረውምና ኢሽማም ተብለው የሚጠሩት የአቋቋም ዘዴዎች ወይም መንገዶች ይሄንን ይመስላሉ። ጥያቄው ታዲያ እነዚህን ሁለቱን ከባባድ የሚባሉትን የአቋቋም አይነቶች ብንተውና በመጀመሪያው የአቋቋም አይነት ብቻ መጠቀም እንችላለን የሚለው ነው። መልሱ አዎ በሚገባ ይቻላል። ቁርአን ላይ እነዚህን ሁለቱን የአቋቋም አይነቶችን በመተው የሱኩን የአቋቋም ዘዴን ብቻ በመጠቀም ሁሌም መቅራት ይቻላል። ቁርአን ላይም ዋናው የማቆሚያ ስልት ይሄው ሲሆን ረውምና ኢሽማምን መጠቀም ግዴታ የሚሆንበት አንድ ቦታ ላይ ብቻ ነው። እሱም ሱረቱ ዩሱፍ 11ኛው አንቀጽ ላይ የሚገኘው ቃል ሲሆን እዚህ ቦታ ላይ ራሱ ኢሽማምና ረውም የሚገኘው የቃሉ መጨረሻ ላይ ሳይሆን የቃሉ መካከል ላይ ነው። ለዚህም ሲባል ታዲያ ቃሉ ላይ ጥቁር ነጥብ ተቀምጦ እናገኛለን። ይህ ጥቁር ነጥብ እዚህ ቦታ ላይ ለየት ያለ አቀራር እንዳለና ትኩረት ሊሰጠው እንደሚገባ የሚያሳይ ምልክት ነው። እዚህ ቦታ ላይ እንግዲህ ረውም ወይም ኢሽማም የሚባለውን የአቀራር አይነት ተጠቅመን ማንበብ ይኖርብናል ማለት ነው። ታዲያ እንዴት ነው የምንቀራው ከተባለ እስኪ መጀመሪያ ረውም የሚባለውን የአቀራር አይነት እንመልከት። ረውም የሚባለው ቅድም እንዳልነው ሐረካውን በስሱ ወይም በቀላሉ ማንበብ ሲሆን እዚህ ቃል ላይም ስንጠቀመው ኑን ቦማዋን በፍጥነትና በስሱ አንብበን ወደ ቀጣዩ ፊደል ቶሎ ማለፍ ይኖርብናል። ቃሉ ያ አባና ማለከ ላ ተእመኑና ዐላ ዩሱፍ። ስለዚህ ላ ተእመኑና ብለን ኑን ቦማዋን በግልጽ አናነባትም። ይልቁንስ በፍጥነትና በስሱ አንብበን ወደ ቀጣዩ ፊደል እናልፋለን ማለት ነው። ላ ተእመኑና። በዚህ መልኩ ረውም እዚህ ቃል ላይ ተግባራዊ ማድረግ እንችላለን ማለት ነው። እስኪ ደግሞ ኢሽማም የሚባለውን የአቀራር አይነት እንዴት እዚህ አንቀጽ ላይ ተግባራዊ እንደምናደርገው እንመልከት። ኢሽማም ማለት እንደምታስታውሱት የዶማ ድምፅን ሳናወጣ ነገር ግን አፋችንን የዶማ ቅርጽ እንዲኖረው በማድረግ ወይም ወደፊት በመሰብሰብ ማንበብ ማለት ነው። ማለትም ማለከ ላ ተእመና ዐላ ዩሱፍ ማለከ ላ ተእመና ዐላ ዩሱፍ ወዒድ ማለከ ላ ተእመና ዐላ ዩሱፍ። በዚህ መልኩ እዚህ ቦታ ላይ ኢሽማምም ሆነ ረውምን ተጠቅመን ማንበብ ይኖርብናል። ከዚህ ውጭ በሆነ የአቀራር አይነት ግን ማንበብ አይፈቀደልንም። የዛሬውን ቪዲዮ እንደተጠቀማችሁበትና እንደወደዳችሁት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለበርካታ ወንድምና እህቶች እንዲዳረስ ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። የፊታችን ረመዳን የአንድ ወር የተጅዊድ ኮርስ በነጻ አዘጋጅቼላችኋለሁኝ። ኮርሱን ለመውሰድ ኮሜንት ላይ በማስቀመጥላችሁ የቴሌግራም አድራሻ ቻናሌን በመቀላቀል ኮርሱን በነጻ መከታተል ትችላላችሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።